ማለት እንዲህ ብለሽ እንዳታወሪ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪ ይኸውልሽ ልጣፈጥሽ ትላለሁ። ገባሽ ሩታ ስሎ እኮ አንቺ ንገሪና እኔ ደግሞ ማጣጣፍ አይደለም እንዴ ሲጣር ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ይጣፍራል አፈጥፍሻለሁ። ቆይ ተረጋጊ። አምላካ አፏን ትከፍታለች እንዴ? አንቺ ደግሞ አፍሽን አትከፍቺ። ቆይ ተረጋጊ አንዴ ተተወለው። ቆይ ተረጋጊ አንዴ ተተወል። አንቺ ይኸውልሽ እዚህ እንዳላባረርሽ ከዚህ ጋር ምንድነው ስርዓትሽን ትይዣለሽ። ጠፍጥፍ ይኸውልሽ እያስለቀስኩ ነው ከዚህ ጋር ማባረርሽ። እሺ ለልጆች ሰፈር ለሰፈጭቃሽን ጠፍጥፍ ያማታል። ጠፍጥፍሽ ጭቃማ ጠፍጥፈሽ ያልጨረስሽው አንቺ ነሽ። አትሽን ካለስሽ ያማታል እንዴ? እንዴት ነው የምትወራጨው? ቆይ ተረጋጊ። ምንድነው ሩታ ሀሳብሽ? የጠራሻት እንደዚህ ልታመነጫጭቂያት ነው? ምን አፏን ትከፍታለሽ? መጀመሪያ ነው ወይ ልታመነጫጭቂያት ነው ወይ? ይኸውልሽ ቂት እንደሚያረጋት ልጅ ማለት ነው ስነ ስርዓት ይዘህ ምናምን ሩታ እሺ እንዴ ለማውራት እንጂ እኮ እንድትደባደቡ አይደለም። ይኸውልሽ ካብሽ በስተከለና አውራት እያወራች እየተመናቀረችብን ያለችው እሷ ናት። በስተከለም ደግሞ ማታረጋት እንዴ አክብረን አይደል የጠራናት እኛ እኮ አክብራችሁ እሷ መጣለች አይደለ? በስነ ስርዓት ማውራት ካልቻላችሁ አለማናገር ነው። ለምንጠይቀው ጥያቄ በስትክክል መመለስ አለባት ነው። ምንድነው የምትመልስልሽ? ምንድነው የምትጠይቂያት? እኔን ጠይቂኝ። በሷ ቦታ ሆኜ እመልስልሻለሁ። ምንድነው የምትጠይቂያት? በሷ ቦታ ሆነህ ልትመልስ አትችልም። አንተ አብርሃም ነህ፣ እሷ ፍቅር ናት። አለቀ። በሷ ቦታ ሆነህ ልትመልስ ያወራችሁንና ያጠፋችሁን ነገር ስለምታውቅ እንደዚህ ተወራጨችብን ነው። በጣም ካቅሟ በላይ የሆነች ነው። እኛ አልደረስንባት። ሶ ለምን ትደርስብናለች? አብርሃም ህይወታችን እኮ አንተ ነህ አይደል እንዴ? አብርሃም ምን ሆነሃል? ኖ ለምን ነው ከማኛው ዝም በይ እንጂ መጠየቅ የምትፈልጊውን ነገር ጠይቂ። ለሷ አይጠይቅሽም። ሰማኛው ከዚህ በኋላ እሷ ያደረገችውን ነገር ስለምታውቅ ምንም ልትል አትችልም። አንዴ የሪ ምንም አላደረኩም እኮ እየሰማሁ እኮ ነው። ዘጥኝ አትረጋጋ። ምን ልትሆን? እሺ እኔ እየሰማሁ ነው። እንዴ አብርሃም ምን አድርጊ ነው የምትለኝ? አትረጋጋ እኮ መጠየቅ የምትፈልጊውን ነገር እኔ ባለሁበት ጠይቂያት እንጂ እንደዚህ ልታመነጫጭቂያትም ልብሷንም እንድትጎትቻ ኖ በስነ ስርዓት እስካላናገረችን ድረስ እሷ የምንቅርቅር የምትል ከሆነ እሷ እንደፈለገች አድርጋ መመለስ ትችላለች። አንተ ላይ ነው አብርሃም እንደፈለገች መሆን የምትችለው አንተ ላይ ነው። እኛ ላይ አይደለም። አትችልም። እኛ ላይ አይደለም የምትመናቀረው። የታውቃል ምን ብለሻቸው ነው ነገር ከሆነ እሷ ለመኖሩ ይሄናል ምንድነው ያስደበራችሁ? ምንድነው? ቆይ እኔ የምሰማው ነገር ከሆነ እኮ ይቀጥል። ስንት ደቂቃ ነው የምታወራው? 5 ደቂቃ በቂ ነው። ነገሩን ካመነችልንና ከተግባባን 5 ደቂቃ በቂያችን ነው። 5 ደቂቃ ማንፈጅም 5 ደቂቃ ማንፈጅም። በደንብ የምትሰማንና የምታዳምጠን 5 ደቂቃ ሳይሆን ጉዳያቸውን እስኪጨርሱ ሂደን እደውልልሃለሁ። ኧረ እኔ እንዴት አንቺን ትቼሽ አሁን ነው አብርሃም ምን ያደርጉኛል? አይደለም የሆነ እነሱ ጋር ሌላ አስተሳሰብ እየመጣ ነው። ገባሽ? እኛ ምን እናደርግሻለን? ሴቶች ነን፣ በራስሽ ኮንፊደንስ ይኖርሽ ምናምን እንደዚህ ስላልሆንክ በእነሱ መታሰቤ ላይገርመኝ ይችላል። ግን ደግሞ እስቲ ምንድነው እንስማው እኮ ፍላጎትሽ ምንድነው? በራስሽ ኮንፊደንስ ካለሽ እኮ ብቻሽን መምጣት ይችላል። ወይኔ አሁን የሚያናድደኝ ነገር እኮ ይሄ ነው። እንደዚህ ብለውኛል። አንተ በማስኬዴ በዚህ ንግግር ልይዝ